ዋሽንግተን ዲሲ የሚገኘው ባልደረባዬ አበበ ፈለቀ በስልክ መስመር ቀጥታ መስመር ላይ ይገኛል። እንደምን ዋልክ አበበ ከዋሽንግተን ዲሲ? እንደምን ዋላችሁ እንደምን አመሻችሁ አዜብ። 45ኛው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ 47ኛ ፕሬዝዳንት ሆነው ቃለ መሐላ ለመፈጸም እየተንደረደሩ ነው። ጥቂት ደቂቃዎች እንደቀሩ ነው ከዓለም ዜና እንደተከታተል ነው። ምን ይመስላል ዝግጅቱ? እንዴት ነው ጀምሯል? እንግዲህ ዝግጅቱ ከዚህ ቀደም ከተደረገው የተለየ ነው። በሀገሪቷ በከተማ ውስጥ ያለው የአየር ጸባይ ቅዝቃዜ ምክንያት በማድረግ ከአደባባይ ዝግጅትነቱ ተሰርዞ በካፒቶል ሂል ወይም በአሜሪካ ኮንግረስ አዳራሽ ውስጥ እንዲካሄድ ተደርጓል። ይኸው አዳራሽ 700 ሰው የሚይዝ ነው። ግን የተለመደው ስነ ስርዓት ከጠዋት ጀምሮ ተካሂዷል። ተመራጩ ፕሬዚዳንት ትራምፕ እና ቀዳማዊ እመቤት ተመራጯ ሜላኒያ ትራምፕ እንደተለመደው ስርዓት ከምክትል ፕሬዚዳንት ተመራጩ ጄዲ ቫንስ እና ዋሽንግተን ዲሲ በሚገኘው የቅዱስ ዮሐንስ ቤተክርስቲያን የጸሎት ስነ ስርዓት ላይ ተካፍለዋል። ከዛም ትራምፕ እና ሜላኒያ ወደ ዋይት ሀውስ አምርተው ሻይ ቡና ብለዋል። መሰረታዊ የሚባሉ ስርዓቶች ተካሂደው አሁን የፕሬዚዳንቱም ምክትል ፕሬዚዳንቱም ተመራጭ ምክትል ፕሬዚዳንቱም ኦባማ እና ክሊንተንን ጨምሮ ጥሪ የተደረገላቸው እንግዶች በሙሉ በካፒቶል ሂል አዳራሽ እየተገኙ ነው ያሉት። ጥሪ የተደረገላቸው እንግዶች ብለሃል። እንግዲህ ከአፍሪካ የተጋበዙ እንግዶች ይታዩሃል። ኢትዮጵያን ወክሎ የተገኘውስ ማን ነው? እንግዲህ የውጭ እንግዶች እስካሁን ድረስ በሀገሪቷ ፕሬዚዳንት ቃለ መሐላ ስነ ስርዓት ላይ የተለመደ አካሄድ አይደለም። ይሄ አዲስ ትራምፕ የተጀመረ ስነ ስርዓት ነው። ከኢትዮጵያ ወይም ከአፍሪካ በኦፊሴል የተጋበዙ ሰዎች እስካሁን የሉም። እንዳውም ከደቡብ አፍሪካና እንደ ኬንያ አይነት ያሉ ከአሜሪካ ጋር ቅርብ የሆነ ግንኙነት ያላቸው ሀገራት መሪዎችም አለመጋበዛቸውን የተገለጸው። ከዛ ይልቅ ግን የተለያዩ የቀኝ ዘመም የሚባሉ ሀገራት መሪዎችና የቀድሞ መሪዎች ተጋብዘዋል። የአርጀንቲና ፕሬዚዳንት፣ የጣሊያን፣ የቻይና ምክትል ፕሬዚዳንት፣ የህንድ ውጭ ጉዳይ ሚኒስቴር፣ የጃፓን ውጭ ጉዳይ ሚኒስቴር፣ ኢኳዶር፣ ፓራጓይ፣ ኤልሳልቫዶርን የመሳሰሉ ሀገራት የቀኝ ዘመን ፓርቲ መሪዎችና ፕሬዚዳንቶች ተጋብዘዋል። ከዛ ውጪ የቴክ እና የተለያዩ የቴክኖሎጂ መሪዎች እንደ ኤለን መስክ፣ ጄፍ ቤዞ የመሳሰሉ የፌስቡክ፣ የቲክቶክ፣ የአፕል፣ የጉግል፣ የኦፕን ኤአይ፣ የኡበር ኃላፊዎችና ታዋቂ ሰዎችና አርቲስቶች ናቸው የተጋበዙት። እንግዲህ ዶናልድ ትራምፕ እንግዲህ ቃለ መሐላ ከፈጸሙ በኋላ በጣም ብዙ ህግጋትን እንደሚፈርሙ ወይም ደግሞ እንደሚያጸድቁ ይጠበቃል። በተለይ ደግሞ ህገወጥ ስደተኞችን ለመጠረዝ ያቀደና ትልቅ የተባለ ነው። እንደው ስለሱ የምትነግረን ነገር ካለ? ትናንትናም ትልቅ ንግግር አድርገው ነበረ ሪፐብሊካኑ ጋር። እንግዲህ ትናንትናም የአሜሪካንን ዳግም ታላቅ የማድረግ የድል ራሊ ተብሎ ትልቅ ዝግጅት ተደርጎ በስደተኞች ጉዳይ ላይ በመንግስት ወጪ ቁጠባ የጆ ባይደን ውሳኔዎችን በመቀልበስ እንዲሁም ደግሞ የተለያዩ ውሳኔዎችን እንደሚወስኑና አዳዲስ ለውጦችን እንደሚያመጡ ቃል ገብተው ነበረ። ዛሬም ቃለ መሐላውን ከፈጸሙና ፕሬዚዳንት ከሆኑ በኋላ በተለያዩ መስኮች ላይ ኤግዜኪቲቭ ኦርደር ወይም ልዩ ትዕዛዝ የሚባል ነገር እንደሚሰጡ ይጠበቃል። አንዱና ዋነኛው ቅድም እንዳልሽው የስደተኞች ጉዳይ ነው። በርካታ ህገወጥ ስደተኞች ከሀገር ተጠርዘው እንዲወጡ የሚያደርግ የበርዝ ራይት ሲቲዝንሺፕ ወይም ደግሞ አሜሪካ ውስጥ የሚወለዱ ከህገወጥ ከሆኑ ወላጆች የሚወለዱ ህጻናት በአውቶማቲካሊ ዜጋ የመሆናቸውን መብት የሚያስቀር አሜሪካንን መከላከያ ኃይል እንደዚህ አይነት እርምጃዎችን ለመውሰድ መጠቀም ገልፍ ኦፍ ሜክሲኮ ወደ አሜሪካ ገልፍ ተብሎ እንዲሰየም የማድረግ በኢንቫይሮንመንት ላይ በፓሪስ አኮርድ ላይ በሌሎችም ዓለም አቀፍ ግንኙነቶችና በሀገር ውስጥ ጉዳዮች ላይ ያተኮሩ ልዩ ትዕዛዞችን እንደሚፈርሙ ይጠበቃል። ኢትዮጵያውያንን እንደው ያሰጋል? ብዙ ህገወጥ ኢትዮጵያውያን ስደተኞች በዩናይትድ ስቴትስ ውስጥ አሉ። እንግዲህ በአሁኑ ሰዓት እስካሁን ድረስ ትክክለኛው የኤግዜኪቲቭ ኦርደር ወይም የትዕዛዙ ይዘት እስካሁን አልታወቀም። ግን ለምሳሌ አሳይለም ወይም የተለያዩ የፖለቲካል ፕሮሰስ ላይ ወይም የኢሚግሬሽን ፕሮሰስ ላይ ያሉ ሰዎችን ያካትታል ያካትት የሚባለው አይታወቅም። ሙሉ በሙሉ ግን ህገወጥ ተቀባይነት የሌላቸውን ስደተኞች ያማከለ ከሆነ ኢትዮጵያውያን ብቻ ሳይሆን ከመላው ዓለም የመጡ ከ12 ሚሊዮን በላይ ህገወጥ ስደተኞች አሜሪካ ውስጥ እንዳሉ ይገመታል እና እነኚህ ሁሉ ሰዎች በዚሁ ውሳኔ ተጽዕኖ ስር እንደሚወድቁ ነው የሚጠበቀው። እንደው መጨረሻ ሳልጠይቅህም ማላልፈው ነገር ቲክቶክ ለጥቂት ሰዓታት ተዘግቶ ከዛ ተከፍቷል እና ብዙ ኢትዮጵያውያንን አሳዝኖ ነበር። እንደገናም ሲያስቦርቅ አይተናል እና ይሄ የትራምፕ እጅ አለበት?
አዎ ምክንያቱም ቲክቶክ በህግ ተከልክሏል። የሀገሪቱ ከፍተኛ ፍርድ ቤትም ያንን ህግ አጽድቋል። ይህንን ቲክቶክን ደግሞ ለመክፈት እንደገና ህጉ መሻሻል የነበረበት እንደ ኤግዜኪቲቭ ሊደር ትራምፕ ይህንን ጉዳይ አላስፈጸመም። የ90 ቀን የመጠባበቂያ ጊዜ ሰጥተዋቸው ችግሩ እንዲፈታ አድርጋለሁ ብለው ቃል በገቡት መሰረት ነው ድጋሚ የተከፈተው። ዘላቂ መፍትሄ ለማግኘት አሁንም ቲክቶክ ወይ የመሸጥ ወይም ደግሞ ከሌላ የአሜሪካ ኩባንያ ጋር በጋራ የመስራት ግዴታ ይኖርበታል። ግን እስከዛ የሚዘጋበትን ጊዜ ሆልድ አድርገው እንዲራዘም ያደረጉት ዶናልድ ትራምፕ ናቸው። አበበ ፈለቀ እንግዲህ ዛሬ ነገሩን ተከታትለህ አዲስ ነገር በተለይ ከኢትዮጵያ የመጣ ካለ የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አሉ ይባላል። በእርግጥ የተረጋገጠ ነገር የለም። እሱን ሰብስበህ ነገ አንድ ጥሩ ዝግጅት እንደምትልክልን አልጠራጠርም። በጣም አመሰግናለሁ ለጊዜ። አመሰግናለሁ። መልካም ምሽት ለሁላችሁ። መልካም ምሽት።